ሰላም ነው ጋሽ ቀጭኑ? ና ልምጣ? አዎ ና ሰው አዘይርም እንደ ሰላም ነው። እሺ አየህ እኔ እኮ አኮራሃለሁ። እንደው ዛሬ ደግሞ በጣም ደስ ብሎሃል። ሰርፕራይዝ አለኝ። ልጅሽ መጣች እንደ ከውጭ? አይደለም እቁቡ ደረሰኝ። እቁብ ደርሶኛል። እኔ እኮ ምንም ደስ ይላል ግን ከማህበሩ አንደኛ ሰው ሆኜ እኮ ነው አንደኛ ዙር ላይ ደረሰኝ። በ500 ብር 200 ሺህ ብር ይዤ እጋብዝሻለሁ ዛሬ ምሳሽ። ያው ታወጣለህ አንተም እኮ ያው እስከሚደርስ እንጂ መጨረሻ ቢሆን ይሻል ነበር። ምን ነው የማወጣው? 500 ወን ታወጣለህ ሁሉም ሰው እስከሚደርስ እኮ 500 አውጥቼ እኮ እቁብ ደረሰኝ ነው የምልህ። አሰማም እኮ ታወጣለህ ገና ነው እኮ የምልህ። ምንድነው የማወጣው ደግሞ እንደገና? አላወኩህ ነው እንዴ? ምንድነው ምን ማለት እንደሆነ እቁብ ማለት ትጥለና 500 ብር 200 ሺህ ብር። አሁን የማህበረሰቡ ሰው ሁሉም ጥሎ ነው ያገኘው። ሁሉም ደግሞ እንዳንተ እጣ እንዲወጣ እባክህ መስሎሃል? ምን አይነት ነው? ተው አልጋብዝም። ሰው ሲኖረው አትመቀኙ። አይደለም እኔ ለምን እየነገርኩህ ነው? ምንድነው የምነግርህ? አታውቅም። እንደሚያውቅ ሰው መጀመሪያ አትሁን። እቁብ ማለት ሰው እንዲበረታታ እንዲጠናከር ነው እኮ ጋሽ ቀጭኑ። አይደለም ወደዚህ አትበል። ታቶ የለም እንደዚህ አይነት ነገር የለም። 200 ሺህ ብር ደርሶኛል። እና ሰው 200 ሺህ ብር ይዘህ ልጠፋ ነው እንዴ? የምን የራሴን ብር እኮ 500 ብር እኔስ 500 ብር መስዋዕትነት ከፍዬ እኮ ነው እኮ ታወጣለህ። ሎተሪ ወይ ቁማር አደረግከው እንዴ? በልቻው ብቻ እንገናኛለን። ኧረ ወደዛ ሂድ። ሰው ያለው ጊዜ ይሆናል።